ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል መላኩ ጠብቆን ከጠላት ድነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይል ከሙታን መካከል ተነሳ። ሰይጣን ዲያብሎስን አሰረው፣ አዳምን ነፃ አወጣው። ካሁን በኋላ ሰላምና ደስታ ፍስሐም ሆነልን የሚል አጣር ያለ ሰላምታ የተሰጣጣ ነው። በቅድስት ቤተክርስቲያን አስተምህሮ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት ቀን ጀምሮ ላሉት ተከታታይ 50 ቀናት በቤተክርስቲያን ባሉ በየትኛውም አይነት ጉባኤዎች፣ የጸሎት ሰዓቶች፣ የአምልኮ ስርዓቶች ውስጥ በዚህ ሰላምታ ሰላም እንድንባባል አባቶቻችን ስርዓት ሰርተውልናል። ዛሬ እንግዲህ እንደ እግዚአብሔር ፈቃድ ትንሣኤውንና ከትንሣኤ በኋላ እስከ ዳግም ትንሣኤ ባሉት ቀናቶች ላይ አጠር ያለ ቆይታ እናደርጋለን። ጉባኤያችንን እግዚአብሔር መንፈስ ቅዱስ እንዲቆጣጠርልን እኛም ደግሞ ሰምተን የምንጠቀምበትን ኃይልና ጉልበት አምላካችን እንዲያድለን የእርሱ ቅዱስ ፈቃዱ ይሁንልን። እንግዲህ ትንሣኤ ማለት ምን ማለት ነው የሚለውን አስቀድመን መጀመሪያ ያለብን ይመስለናል። እንግዲህ ትንሣኤ ቃሉ የግዕዝ ሲሆን ተንሣአ ካለው የግዕዝ ቃል የተገኘ ነው። ትርጓሜው ተነሳ፣ ሞትን ድል አደረገ የሚል አጠር ያለ ትርጓሜ አለ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በዋነኝነት ማለት ነው አባታችን ቅዱስ ያሬድ ዓመቱን ለ4 ዘመናት ይከፍለዋል። ከነዛ ዘመናት መካከል አሁን ያለንበት ዘመነ ፋሲካ ይባላል። በዚህ በዘመነ ፋሲካ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱ፣ ከእመቤታችን ከቅድስት ድንግል ማርያም መወለዱ፣ በአጭር ቁመት በጠባብ ደረት መወሰኑ፣ በኋላም ወደ ገዳመ ቆሮንጦስ ከመግባቱ በፊት ጥምቀት እንዳስቀደመ፣ በዮርዳኖስ የተጠመቃትን ጥምቀት ፈጽሞ ወደ ገዳመ ቆሮንጦስ እንደገባ፣ ከገዳመ ቆሮንጦስ እንደወጣ ሐዋርያትን ሁሉ ሰብስቦ በኢየሩሳሌምና በኢየሩሳሌም አውራጃ የሚገኙ ከተማዎችን ሲያስተምር ከቆየ በኋላ እንዲህ በመጨረሻው የመጣበትን ሁሉ ዓላማ በመስቀል ሞት ፍቅር ሊገልጠው ከሞተ በኋላ ያለውን ጊዜ ቅድስት ቤተክርስቲያናችን በተለየ ሁኔታ ዘመነ ፋሲካ ብላ ታነሳዋለች። እንግዲህ ጌታችን ተነሳ ለማለት ሞተ ማለት ጥንት ነውና፣ ሞተ ለማለት ታመመ ማለት ጥንቱ ነውና፣ ታመመ ለማለት ጾመ ማለት ጥንቱ ነውና፣ ጾመ ለማለት ተጠመቀ ማለት ጥንቱ ነውና፣ እንግዲህ ተጠመቀ ለማለት ተወለደ ማለት ጥንቱ ነውና አስቀድሞ ከልደት ጀምሮ ያለውን ወቅት በተለያየ ዘመን በተለያየ አይነት የትምህርት አከፋፈል ቅዱስ ያሬድ ከፍሎልን ቆይተናል። እንግዲህ ይህንን ሕማማቱን ሁሉ ከፈጸመ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞት ያስቀረው ዘንድ ስለማይቻለው ሞትን ድል አድርጎ በዓለም ለምንገኝ ለእኛ ደግሞ ሁላችንም ትንሣኤያችንን ሰብኮልናል። ቅዱሳት መጻሕፍት ስለ ትንሣኤ በ5 ዋና ዋና ክፍል አድርገው የሚያስረዱን ነገር እንዳለ መመልከት እንችላለን። እንግዲህ የትንሣኤ አይነቶች በቁጥር 5 ናቸው። እንግዲህ ብዙን አንድ እያደረግን ስንጠቀልለው ማለታችን እንጂ በተለያየ አይነት መንገድ ሲፈታ ቁጥሩ ከ5ም ዘለቅ ይላል። ደግሞ ከ5ም ሰብሰብ አድርገው የሚያስተምሩ ሊቃውንተ ቤተክርስቲያን አሉ። እኛ ግን 5ቱን ጥቂት አድርገን ለማንሳት እንሞክር። እንግዲህ የመጀመሪያው ትንሣኤ ዘህሊና የሚባል ነው። ይህ ትንሣኤ ዘህሊና ህሊና በራሱ የሚሞት ስለሆነ ከእግዚአብሔር ሐሳብ ሲለይ እግዚአብሔርን ከማሰብ ቅዱሳኑን ከማሰብ ጽድቅ ከማሰብ የእግዚአብሔርን ሕግ ከማሰብ እየራቀ ሲመጣ ህሊና ይሞታል። ስለዚህ ህሊና ደግሞ ትንሣኤ ያስፈልጋታል እና በዚህ የህሊና ትንሣኤ ወይም ትንሣኤ ዘህሊና በሚባለው የትንሣኤ አይነት ውስጥ የምንመለከተው ሰዎች ዕለት ዕለት እግዚአብሔርን ተዘክሮት ውስጥ በመግባት ፍጹም የሆነውን የእግዚአብሔርን ሐሳብ በመረዳት ውስጥ ሲኖሩ እንግዲህ ቀድሞው ካልነበሩበት ወይም ቀድሞው ርቀውበት ከነበረ እግዚአብሔራዊ ሐሳብ ወደ እግዚአብሔራዊ ሐሳብ ሲመለሱ ትንሣኤ ዘህሊና ይባላል። እንግዲህ በቅዱሳት መጽሐፍት በእንደዚህ አይነት የህሊና ሞት ውስጥ የነበሩ ብዙ ሰዎች አሉ። እንግዲህ ዛሬ ሰዎች ምቾት ሲያገኛቸው በምድር ያላቸው ነገር ሲደላደልላቸው የተሰጣቸው መስመር ሕግጋተ እግዚአብሔርን ይረሳሉ። ሰው የሚረሳ ዝንጉ አእምሮ ስላለው እንግዲህ ዕለት ዕለት በትንሣኤ ህሊና ውስጥ እንድንኖር ያስፈልገናል ማለት ነው። አዳም እግዚአብሔርን ሲያስብ በገነት ውስጥ ይኖር ነበረ።
እግዚአብሔርን ማሰብ ማለት በብዙ ይተረጎማል። የመጀመሪያ እግዚአብሔርን ማሰብ ማለት የእግዚአብሔርን ሕግጋቱን ማሰብ መቻል ነው። የሚወደኝ ቢኖር እርሱ ትእዛዜን ይጠብቅ እንዳለ ዕለት ዕለት ትእዛዙን የሚጠብቅ ሰው እግዚአብሔርን የሚወድበት መንገድ ስለሆነ ዕለት ዕለት እግዚአብሔርን ያስባል። አዳም በገነት በነበረበት ጊዜ እግዚአብሔርን በብዙ ሲያስበው ቆይቷል። በጥቂት ጊዜ ውስጥ ግን ከእግዚአብሔራዊ ሐሳብ ወደ ሚስቱ ወደ ሔዋን ሐሳብ በወረደ ጊዜ ህሊናው ሞቷል። የህሊናው ሞት ኋላ ከፍ ብላ ለስጋው ሞት ደርሳለታለች። በኋላ ግን እንግዲህ እግዚአብሔርን ተዘክሮት ውስጥ የገባው በጾም በጸሎት ውስጥ ነው። ገድለ አዳም በሚባል የቤተክርስቲያን መጽሐፋችን ውስጥ ስናነብ አዳምስ በጸሎት በቆመ ጊዜ ለጥቂትም እግዚአብሔርን ከማሰብ ዘግይቶ አያውቅም ይላል። እንግዲህ ስለዚህ ታላላቆቹ አባቶች እንኳን የተፈተኑበት በአዲስ ኪዳንም ስንመጣ እነ ቅዱስ ጴጥሮስን ማሰብ እንችላለን። እነ ቅዱስ ጴጥሮስ አምላካችን መድኃኒታችን ኢየሱስ ክርስቶስ በነበረበት ጊዜ በዋለበት እየዋሉ ባደረበት እያደሩ አብረው ከእርሱ ጋር በቆዩ ሰዓት ሕግጋቱን እያሰቡ ፍጹም የሆነውን የእግዚአብሔርን አምላካዊ ሐሳብ ውስጥ ስለነበሩ አእምሯቸው ከኃጢአት ርቆ ስጋቸው በቅድስና ታጥሮ ይኖሩ ነበረ። እንግዲህ በአንድ ሰዓት ግን ቅዱስ ጴጥሮስ ከእግዚአብሔራዊ ሐሳብ ወጥቶ ወደ ምድራዊ ሐሳብ በመጣ ጊዜ እግዚአብሔርን አሳዘነ። ስለዚህ ህሊናው ሞተች እንላለን ማለት ነው። ከህሊና ሞት በኋላ እንግዲህ ህሊና ትንሣኤ ስለሚያስፈልጋት ህሊና ትንሣኤ ዘህሊና የሚባለው በተዘክሮተ እግዚአብሔር የሚታሰብ በተዘክሮተ እግዚአብሔር ውስጥ ሆነን የምንኖርበት ነው ማለት ነው። ሁለተኛው የትንሣኤ አይነት ትንሣኤ ልቡና የሚባል ነው። እንግዲህ ትንሣኤ ልቡና የሚባለው ደግሞ አስቀድመን ህሊናን ከሐሳብ ጋር አያይዘናታል። ልቡናን ደግሞ ከተግባርና ከመናገር ጋር ያገናኙታል። እንግዲህ በልብ ያለ በአፍ እንዲነገር እንዲሁ ሰው በልቡና ውስጥ ያለውን ነገር በአፉ ይበድልበታል። በመናገር ያስቀየምነው ብዙ ነው። አንደበቶቻችን እግዚአብሔርን ከማመስገን በራቁ ሰዓት የዲያብሎስ መጫወቻዎች ናቸው የሚሆኑት። ዕለት ዕለት እግዚአብሔርን እያሰበ እንዲኖር የሚጠበቅበት ሰው በነበረበት ጊዜ ወይም ዕለት ዕለት እግዚአብሔርን ቃል እንዲናገር፣ እንዲጫወት፣ እንዲወያይ ከእግዚአብሔር ጋር በአንደበቱ እንዲነጋገር የተፈጠረ ሰው በአንደበቱ ሰውን መበደል ሲጀምር፣ በአንደበቱ ቅዱሳንን መበደል ሲጀምር፣ በአንደበቱ እግዚአብሔርን መበደል ሲጀምር በልቡናው ያለችው ያቺ ሐሳብ መታከም ስላለባት ትንሣኤ ዘልቦና አስፈልጎናል ማለት ነው። ቅዱስ ዳዊት በመዝሙረ ዳዊት በመዝሙር 18 ቁጥር 14 ላይ እንደሚነግረን አቤቱ አምላኬና ረድኤቴ ሆይ የአፌ ቃል የልቤም ሐሳብ በአንተ ዘንድ ያማረ የተወደደ ይሁን ያለው በዋነኝነት በልብ ውስጥ ያለ ሐሳብ ቅዱስ ከሆነ እግዚአብሔርን ማስደሰት፣ ለእግዚአብሔር ሕግ መገዛት፣ እግዚአብሔራዊ የሆኑ ቃላቶችን መናገር የሚቻልበት ስለሆነ ነው። ስለዚህ ትንሣኤ ልቡና ዛሬ ሁላችንም በእውነት የሚያስፈልገን ነው። ትንሣኤ ልቡና በምን ይገኛል ቢሉ ቅዱስ ዮሐንስ አፈወርቅ በድርሳኑ ሲያስተምረን ሰው ልቡናው በሞተችበት ጊዜ በንስሐ ያድሳት ይላል። ስለዚህ የልቡና ሞት በንስሐ በመታጠብ የልቡናን ትንሣኤ የምናገኝባት ነው ማለት ነው። እንግዲህ ሶስተኛ ትንሣኤ ሙታን የሚባል ደግሞ ክፍል አለ። በዚህ በትንሣኤ ጊዜ ከምናገኛቸው የአምስቱ የትንሣኤ አይነቶች መካከል ሶስተኛው ትንሣኤ ሙታን ነው። ትንሣኤ ሙታን ማለት እንግዲህ ሰው በምድር ሲኖር በተለያየ አይነት ሁኔታ ከዚህ ዓለም ይሰናበታል ወይም ይሞታል። በዚህ ዓለም ሞቶ ግን አይቀርም። እግዚአብሔር በኋላኛው ትንሣኤ ከማስነሳቱ በፊት አስቀድሞ እዚሁ ምድር ላይ ያሉ የሚያስነሳቸው ሰዎች ትንሣኤ ሙታን የሞቱ ሰዎች ትንሣኤ ተብሎ ይጠራል ማለት ነው። ሁላችንም እንደምናውቀው ለምሳሌ የአልዓዛርን ታሪክ በዮሐንስ ወንጌል ምዕራፍ 11 ላይ ስናነሳ አልዓዛር ሞተ ይላል። እንግዲህ ሞቶ በነበረበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ፣ አለቀሰለትም። በኋላ ግን ወዴት አስተኛችሁት ብሎ ጠየቀው፣ ሄዶ አስነሳው። አሁን የሙታን ትንሣኤ አምላካችን መድኃኒታችን ኢየሱስ ክርስቶስ በተአምራት የፈጸማቸው ማለት ነው። በቅዱሳን መጽሐፍት ውስጥ በተለይ በዮሐንስ ወንጌል ውስጥ ስናጠና አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ሰዎችን አስነስቷቸዋል። እንግዲህ ያቺ የመቶ አለቃው ልጅ የነበረችው ማንሳት እንችላለን። ሌላው ደግሞ ሕፃኑን ልጅ ማንሳት እንችላለን። ሶስተኛ አልዓዛርን ማንሳት እንችላለን። ሶስቱንም እግዚአብሔር አምላክ አንስቷቸዋል። ስለዚህ ሰው በምድርም እያለ እግዚአብሔር ተአምር እግዚአብሔር ፍቅር እንዲገለጥለት ከሞት ሰውነቱ ተለያይተው የነበሩ ነፍስና ስጋ፣ ተለያይተው የነበሩ እሳትና ነፋስ፣ ተለያይተው የነበሩ እሳትና ውሃ፣ ተለያይተው የነበሩ ውሃነትና መሬትነት ከያሉበት ቦታ ተሰብስበው እግዚአብሔር ሕይወትን ሊቀጥል የሚችል አምላክ ነው። እንግዲህ በዚህ ውስጥ ስናነሳ ዛሬ ብዙዎቻችን በስጋችን ያጣናቸው ብዙ ሰዎች አሉ። እንግዲህ እግዚአብሔር አምላክ እነዚህ ሰዎች የሚጠራበት በኋላ ትንሣኤ ዘጉባኤ የሚባል ክፍል አለው። ግን ደግሞ ሞተው የተነሱ ሰዎችን እግዚአብሔር በየዘመናቱ ቅዱሳኑን ምክንያት እያደረገ
በብሉይ ኪዳን እነ ኤልሳዕን እነ ኤልያስን ማንሳት እንችላለን። በአዲስ ኪዳን እነ ቅዱስ ጴጥሮስ የሞተውን ሁሉ እያስነሱ፣ እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ የተቀበረውን የሸተተውን ወደ ምድር ገብቶ ከአፈር ጋር የተገናኘ አስነስቷል። እነዚህ ትንሣኤ ሙታን ነው። እንግዲህ እግዚአብሔር ሁላችንም እንደው ሰውነታችን ላይ ሞታብናለች፣ እጆቻችን ከመመጽወት አይኖቻችን በጎ ነገርን ከማየት እግሮቻችን ወደ ጽድቅ መንገድ ከመራመድ ሞተን የነበርነውን ደግሞ በትንሣኤ ሙታን እንዲያስነሳልን የእርሱ ቅዱስ ፍቃድ ይሁንልን። አራተኛው የትንሣኤ አይነት ትንሣኤ ዘክርስቶስ የሚባለው ነው። ይቺ ትንሣኤ ዘክርስቶስ እጅግ በጣም የምትደንቅ አምላካችን መድኃኒታችን ኢየሱስ ክርስቶስ ለብቻ በራሱ ኃይል የተነሳትን ትንሣኤ ነው ትንሣኤ ዘክርስቶስ የምንለው። ዛሬም እንግዲህ በዓል አድርገን የምናከብረው ልዩ በዓላችን ውስጥ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ለሰው ልጆች ሰልጥኖባቸው የነበረውን የሞት ኃይል አውልቆ ገፎ የጣለበትን ደግሞም ለዳግም ትንሣኤ እንደምንዘጋጅበት አድርጎ የነገረንን ትንሣኤ የተነሳ ነው። ከዚህ ቀደም ካየናቸው ትንሣኤ ይሄ ትንሣኤ በምን ይለያል ከተባለ በብዙ ነገሮች ይለያል። የመጀመሪያው አምላካችን መድኃኒታችን ኢየሱስ ክርስቶስ ሲነሳ አስነሽ የሌለው ትንሣኤ ነው የተነሳው። ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ በኃይሉ የተነሳው ትንሣኤ ነው። ለዚህ ነው ቅዱስ ጳውሎስም ቅዱስ ጴጥሮስም በመልእክቶቻቸው ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በመነሳቱ ሁላችንንም ወደ ትንሣኤው አቀረበን፣ ደግሞም እርሱ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤ በምትመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን እያሉ ያወጁልን፣ የነገሩን፣ የሰበኩን፣ ቀድሞ ያሳዩን መንገድ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰራይ ዓለማት መጋቢ ፍጥረታት ዓለማት ሁሉ በእጁ ላይ ያሉ ነፍስ የምትታዘዝለት ነይ ሲላት የምትመጣ ይዤ የምትላት ስለሆነ ያ አምላካችን ኢየሱስ ክርስቶስ በራሱ ኃይል መነሳቱ የመጀመሪያ ልዩ ያደርገዋል። ሁለተኛ እንግዲህ ይሄ ትንሣኤ ዳግም ሞት የሌለበት ትንሣኤ ነው። የአምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ እና አልዓዛር ቢነሱ፣ የጣቢታ ልጅ ቢነሱ፣ የመቶ አለቃው ልጅ ቢነሱ፣ በብሉይ ኪዳንም የነበሩ ሰዎች ከሞት በኋላ ቢነሱ በኋላ ሞት ሰልጥኖባቸው ስለነበረ ሞት የሚሰለጥንባቸው ኋላ ዳግመኛ የሚሞቱ ናቸው። የክርስቶስ ሞት ግን ዳግም ሞት የሌለበት ነው። ሶስተኛ ምንድነው ልዩ የሚያሰኘው ከተባለ ትንሣኤ ዘጉባኤን የማይጠብቅን ትንሣኤ ነው። አምላካችን መድኃኒታችን ጻድቅ ኃይል ጻድቅ፣ ክቡር ኃይል ክቡር፣ ቅዱስ ኃይል ቅዱስ ሲሆን ሁላችንም በትንሣኤው ብርሃን ሁላችንም ወደ እርሱ የሳበን ያነሳ በኋላ በዳግም ትንሣኤ እኛ እንነሳለን እንጂ እሱ ለማስነሳት የሚመጣ እንጂ የማይሞት መሆኑ ልዩ የሚያደርገው ነው። ሌላ እንግዲህ ይሄ ትንሣኤ ሕይወትን የሚሰጥ ትንሣኤ ነው። እንግዲህ በብሉይ ኪዳን በጣም ብዙ ሰዎች ተነስተዋል። እንግዲህ በቅዱሳን ጸሎት የተነሱ አሉ፣ እግዚአብሔር በራሱ ቸርነት ያስነሳቸው አሉ። የእነዚህ ትንሣኤ ሞትን ያስገኘ እንጂ ሕይወትን ያስገኘ አይደለም። በክርስቶስ ትንሣኤ ግን ሁላችን ሕይወት አግኝተናል። ሊቁ ቅዱስ ባስልዮስ በድርሳኑ ሲያስተምረን ደግሞ ክርስቶስ በተነሳ ጊዜ ሞት ሰልጥኖብን ለ5500 ዘመን ለነበር ለእኛ ለሁላችን ሕይወትን ሰጠን ይላል። በክርስቶስ ትንሣኤ ዛሬ ሁላችን ሕይወት ያገኘንን እንግዲህ እነ ቅዱስ ጳውሎስም ለዚህ ነው የሚመኩት። ክርስቶስ ካልተነሳማ ስብከታችን ሁሉ ከንቱ ሆነ ማለት አይደለምን እያሉ የሚያነሱት በክርስቶስ መነሳት ሁላችን ትንሣኤ እንደተሰጠን ልናስብ ያስፈልጋል። አምስተኛውና የመጨረሻው የትንሣኤ አይነት ትንሣኤ ዘጉባኤ ይባላል። ይህ ትንሣኤ ዘጉባኤ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉም ከሞቱ በኋላ የሚያስነሳበት ትንሣኤ ነው። በዚህ በቅድስት ቤተክርስቲያን አስተምህሮታችን መሰረት ከአምስቱ አዕማደ ምስጢራት መካከል አምስተኛውና አንዱ የሆነው በምስጢረ ትንሣኤ ሙታን ውስጥ እንደምናነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ የሞቱትን ሁሉ ፍርድ ይሰጥ ዘንድ ወደ ራሱ የሚጠራበት ዘመን አለው። ይህችም በሲኦልና በገነት የነበሩ ነፍሶች ሁሉ ወደ ነበሩበት ቦታ ወደ ሰውነት ተመልሰው መልአከ ምክሩ ቅዱስ ሚካኤል በሚነፋው መለከት የመጀመሪያው መለከት ይነፋል፣ ተበታትነው የነበሩት ሁሉ ይሰበሰባሉ። ሁለተኛው መለከት ይነፋል፣ ያ ተሰብስበው ያለው ሰውነት ሙቀት ያገኘዋል። ሶስተኛና የመጨረሻው መለከቱን ሲነፋ እንግዲህ ሁላችንም ተነስተን በእግዚአብሔር ፊት የምንቆም ነው። ሊቃውንተ ቤተክርስቲያን ይህንን ሲያስረዱ ወንዶች አዳም እንደተፈጠረበት በ30 ደቂቃ ሔዋን ደግሞ በ30 እድሜ ሔዋን ደግሞ በ15 ዓመት እንደተፈጠረች ሁሉ የሰው ልጆች ሁሉ ለትንሣኤ ዘጉባኤ ስንነሳ በምንድን ነው የምናደርገው ማለት ነው? ወንዶች በ30 ዓመታችን እንነሳለን፣ ሴቶች ደግሞ በ15 ዓመታቸው ይነሳሉ። በዚያ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዱ ፍርድ የሚሰጥበት ነው። እንግዲህ ይህንን ያህል ስለ ትንሣኤ ካነሳ በዚህ ትንሣኤ ውስጥ ምን አገኘን የሚለውን በጣም ጥቂት ነጥቦችን ብቻ አንስቼ ውይይታችንን ወይም ሐሳባችንን የምንጠቀልል ይሆናል። የመጀመሪያ በክርስቶስ ትንሣኤ ምን አገኘን ከተባለ በዋነኝነት ያገኘነው በዚህ ትንሣኤ የድህነታችን
የዘላለም ሕይወት መሰረት ነው የሆነልን። እንግዲህ ትንሣኤውን ስናስብ ምንድነው አእምሯችን ላይ ሊመጣ የሚያስፈልገው ከተባለ ድህነታችን ፍጹም ሆኖ መሰጠቱን ማሰብ ያስፈልጋል። ለዚህ ነው ቅዱሳን መጽሐፍት ላይ ስናነብ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ቅድም ባነሳነው የአልዓዛር ታሪክ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር አነ ትንሣኤ ወሕይወት ዘያምን ቦ ሕይወት ዘላለም፣ እንግዲህ እኔ ትንሣኤና ሕይወት ነኝ የሚያምንብኝ ዘላለማዊ ሕይወትን የሚያገኝ ነው ብሎ የተናገረው ስለሆነ የክርስቶስ መነሳት ወይም በክርስቶስ ትንሣኤ የሰው ልጆች ዘላለማዊ ሕይወት አግኝተንበታል። ለዚህም ነው አባታችን ቅዱስ ጳውሎስም ለሮም ክርስቲያኖች በላከው መልእክቱ በሮሜ መልእክቱ ምዕራፍ 10 ቁጥር 11 ላይ ኢየሱስም ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ስለዚህ ለመዳን አንዱና ዋነኛው ነገር የክርስቶስን ትንሣኤ መቀበል፣ አምኖ መቀበል አላመመስከር ነው። ሁለተኛ በክርስቶስ ትንሣኤ ምን አግኝተናል ከተባለ ከእግዚአብሔር ጋር ለምንኖረው ሕይወት አዲስ ሕይወት ኃይል ያገኘንበት ነው። እንግዲህ ሰው በምድር ሲኖር ኃጢአት በደል የተደራረበበት ነው። ሁሉ ጊዜም ግን ተስፋችን በክርስቶስ መታደስ ነው። ለዚህም ነው በእርሱ መታደስ ትጸኑ ዘንድ ሁላችንም ጸንተን እንድንኖር ቅዱስ ጳውሎስ ቅዱስ ጴጥሮስ ይመክሩናል በቅዱሳት መጽሐፍ። ስለዚህ ወደ ክርስቶስ የምንቀርብባት አዲሲቱን ሕይወት ያገኘነው በክርስቶስ ትንሣኤ ነው። ለዚህም ቅዱስ ጳውሎስ ራሱ ለፊልጵስዩስ በላከው መልእክቱ ምዕራፍ 3 ቁጥር 10 እርሱንና የትንሣኤውን ኃይል እንዲያውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ለምንድነው ክርስቶስን በሞቱ እንድመስለው እመኛለሁ የሚለው ቅዱስ ጳውሎስ? እንግዲህ በአዲስ ኪዳን ያለች ሞት አይደለችም፣ መንገድ ነች። ይህ በምን ታወቀ ቢሉ ክርስቶስ በተነሳ ጊዜ ሁላችንን ወደ እርሱ የሚጠራበት ሞት ስለሆነች ከሞት በኋላ ያለችን ሕይወት ተስፋ አድርገን ስንኖር አዲሲቱን ሕይወት ኃይል አግኝተንበት እንኖራለን ማለት ነው። ሶስተኛ ለዘላለማዊ ሕይወት ለምንነሳው ትንሣኤ ማረጋገጫ ሆኖናል። ለዚህም አባታችን ጊዮርጊስ ዘጋስጫ የሰው ልጆችን በአቤል ሞት አስደነገጥካቸው ይላል። ከዛም ደግሞ በሄኖክ ማረግ ተስፋ ሰጣቸው፣ በአንተ ትንሣኤ ግን ለዘላለም ጸንተን የምንኖርበትን ኃይል አለበስከን ይላል። እንግዲህ ስለ ቃሉ አምላካችን ስም የተመሰገነ ይሁን። ይሄ ማለት በጣም ብዙ ምስጢር ያለው ነው። ለመጀመሪያ ጊዜ ሰዎች ሞት የሚባለውን ነገር ኤክስፔሪየንስ ያደረጉት በአቤል ነበረ። በኋላ ደግሞ ሞት ደግሞ ሰልጥኖባቸው ለኖሩ ሰዎች ትንሣኤ ወይም እርገት እንዳለ ያወቁት በሄኖክ ነበረ። እነዚህ በምሳሌነት ነው። በአማናዊነት ግን በክርስቶስ ትንሣኤ የሰው ልጆች ሁላችን ሕይወት እንዳገኘን በእሱም ተድላና ደስታ በሕይወታችን እንደተደረገልን የምናምንበት ነው ማለት ነው። እንግዲህ ይህንን የተመለከቱ ቅዱሳት መጽሐፍቶችን ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዳስነሳን ከእናንተ ጋር እንዲያቀርብ እናውቃለን ይላል ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች። እንግዲህ የቆሮንቶስ ክርስቲያኖች እንደምናውቃቸው ብዙዎቹ ከሞት በኋላ ሕይወት የለም የሚሉ አይነት ሰዎች ስለነበሩ ሮም ውስጥ የነበሩ ሰዎች ብዙዎቹ ፈላስፎች ይህንን ያምኑ ስለነበረ በክርስቶስ ትንሣኤ የተደረገልንን አዲስ ሕይወት የተሰጠንን ዘላለማዊ ሕይወት የሆነልንን የሕይወት ድህነትን በሰፊው ስላስተማርን ይህችን ትንሣኤ ስናስብ ሁላችን ወደ ክርስቶስ ኅብረት ተደምረን በትንሣኤው የእሱን ብርሃን እንድናይ አምላካችን ይፍቀድልን። ይቆይ። ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል። መላኩ ጠብቆን ከጠላት ድነናል።